የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዓሽር ወሸፍዒ ወልወትር አላህ በ10ሩ ሌሊት እምላለሁ። እነዚህ 10ሮቹን ኢብኑ አባስ ምን ይላሉ? አያሙል ዓሽር ምን ዙልሒጃ የዙል ሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነሕር ነው። ወልወትሪ ደግሞ የውሙ ዓረፋ ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍደሉ አያም ዱንያ ከዱንያ በላጅ ቀናቶች ተብለዋል። እነሱንም ያህል ነገር የለም። አራተኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል። والذي يظهر قلت عندما يهونو أن السبب في امتياز 10 الأوائل من ذي الحجة الاجتماع أمهات العبادات فيه النزين 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። من صلاة صلاة على السوست وحج حج على وصدقة صدقة على وصيام صوم على وصدقة صدقة على وضحية على እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለው። አምስተኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸውም። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوبت كانت بنورو 10 ذي الحجة ميحل كان إلا معمتو استلال الله سران ستسرا بتأم ميوددوبت كانت مالت يذو الحجة كانتوش ناتشو نزي 10 كانتوش ناتشو نزي ميودادر إلم برمضان كانت كمسرا وسرا بلاي بنزي 10 كانتوش مسرا وسران ميودادر إلم رمضان لي 10 الأواخر من رمضان يمجرش 10 ቀናቶችና 10 الأوائل من ذي الحجة كذا الحجة دمو مجمر عليه ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ليلة القدر ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ يوم عرفة ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ليلة القدر ከቀን يوم عرفة ትልቅ ቀን كرماتشو عند حديثه كرمضان كان يبلتال سلاتشو نعم صحابوچم تگرمو ጥያቄ አቀርበዋል ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ ذروة سنام الإسلام የእስልምናን ሻኛ እንደ መረጃ ቀረቡ አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀርንጃል በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም ታላላቅ የተከበሩ ቀናቶች ናቸው الله كم يتكلموا ያደርገን ይሄን ሐዲስ ያስተላለፉት ከኢብኑ አባስ ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር ትኩረት ይሰጡ ነበር ሰው አግንቶ ለማናገር እስኪያጣቸው ድረስ ሱብሃንአላህ وصيام لهزب اندي بلو يستلالفالو لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ ኪናያ
አነጋገር ነው በዒባዳ ሳልፉት አትኩሮት ስጡት ይሉናል ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ማ ሚን አያሚን العمل الصالح فيهن احب الى الله من 10 ذي الحجه በአስሩ የዙል ሒጃ ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል ይሄን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር ህዝቡንም አደራ ይላሉ لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ በአምልኮ አሳልፉ ቀን ጾሙ ሌሊት ስገዱ አደራቸውን ይሰጡ ነበር ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል ويذكر اسم الله في ايام معلومات በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል ዚክር ምናበዛበት ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጅ ቀናቶች መሆናቸውን ከተቀሱ በኋላ فاكثروا فيهن በእነዚህ ቀናቶች ላይ አደራ አብዙ من التسبيح سبحان الله በይላችሁ አላህን አጥሩት والتحميد الحمد لله በሉት ጸጋውን አመስግኑት والتهليل لا اله الا الله በሉ والتكبير الله اكبر ስትሉ አልቁት ሰሃቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር ህዝቡም እነሱን ሲሰማ አብሮ ተክቢራ ያደርግ ነበር አላህን የበለጠ ምናወሳበት ዚክር እስትግፋር ምናደርግበት ወር ቀናቶች ነው እናገኘዋለን ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው العمل الصالح ከተባሉት ውስጥ ጾምን ማብዛት አለብን ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ ሐጅ ላይ ላለህነ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው 9ኙን ቀን መጾም ይከብደኛል እሚል ካለ ግን 9ኛው ቀን ልታልፈው አይገባም አና ቢቀታዳ كما في مسلم ابو قتاده باستلالفው ሐዲስ ላይ يقول عليه الصلاه والسلام نبي صلى الله عليه وسلم من ይላሉ صيام يوم عرفه يا عرفه كان صومكو اني احتسب على الله ان يكفر السنه التي قبله والسنه التي بعده لك الله ዘንድኮ ያለፈውን የአንድ አመት ወንጀልና የሚመጣውን አንድ አመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላሉ ما تقدم من ذنبك وما تأخر ከፊት አንድ ከኋላ አንድ ትልቅ ነው እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው አላህ ይፍቀን ሁላችን የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል አላህ ማግንቶ አናግሯቸዋል وكلم الله موسى تكليما وكلمه ربه አናግሯቸዋል ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን وواعدنا موسى 30 ليله ሙሳንንም ኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው واتممناها ب10 በ10ም ቀን ሞላናት فتم ميقات ربه 40 ليله የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው አሁን ያለንበትን ወር ዙል ቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር አላህም 10 ቀን ጨምር አላቸው فأتممناها ب10 ሚለው አላህ ይችላል በ10 ቀን ሞላናት فتم ميقات ربه 40 ليله الله ناغروت ب40ኛው ቀን ላይ يوم الحج الاكبر يوم النحر ላይ الله نورت 10 ቀን فاتممناها ب10 የተባለችው እቺ የذل حج 10 ቀን ነች ዒባዳ ላይ ንበርታ
ጾም ላይ ንበርታ ቁርአን ናብዛ ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ ዋጅብ እንዳናጎይ ህሜት ላይ እንዳንገኝ فلا تظلموا فيهن انفسكم ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል خير ايام الدنيا ከዱንያ ቀናቶች እሱን የሚያህል የለም ከሌሊት ለይለቱል ቀድርን የሚያህል እንደሌለ ሁሉ ከዱንያ ቀናት ደግሞ يوم عرفه የዓረፋን ቀን የሚያህል ቀን አላህ አልፈጠረም ትልቅ ቦታ ሰጥቶታል ሐጃጆች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው ይህ ትልቅ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል كما في مسلم من حديث أبو قتادة باستلالفت حديث لي يقول عليه الصلاة والسلام نبياتش من يلنال صيام يوم عرفة يعرفة كان مصوم يذو الحجان زتنيا كان مصوم إن أحتسب على الله أن يكفر السنة التي قبله والسنة التي بعده كأن دامت ودفتنا أن دامت ودهالا ሁለት ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ ትልቅ ቀን ነው እቺን ቀን በጾም እናሳልፋት ነው ዛሬ ከናንተ ፊት ለፊት የምገኘው በጾም እናሳልፋት ቤተሰብ ይጾም ልጆቻችን ይጾሙ ወንድሞቻችን መስጂዶቻችን እናስታውስ በጾም እናሳልፋት የሁለት ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም ባለፈው እንደነገርኳችሁ እንዳስታውስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር ወዋዕድና ሙሳ 30 ليله ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው فاتممناها ب10 ب10 ሞላናት فتم ميقات ربه 40 ليله 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ Subhanahu Wa Ta'ala ነብይ ሙሳ ذل قعدان 30 ቀን ጾሙ ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር አላህ 10 ቀን ጨምርበት አላቸው فاتممناها ب10 ب10 ሞላናት ሲል አላህ ይጠቅሳታል እነዚህ 10 ቀናቶች የذل حجة 10 ቀናቶች ናቸው ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ተተሳሰራለች በጾም እናሳልፈው ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ وكلم الله موسى تكليما እቺን ቀን በጾም እናሳልፍ ዱዓና ብዛ ለኡማው እጃችን አላህን እንማጸነው ይሄን ኡማው ወደ ነበረበት ክብር እንዲመልሰው ዱዓና አድርግ የጾመኛ ዱዓ አይመለስም ሰለላሁ ዐለይሂ ወሰለም بارك على نبينا محمد السلام عليكم ورحمة الله تعالى وبركاته